ራሷን ሆና የተሰራች ልብስ ናት። እንደሚታየው ሻይኑ በጣም ነው የሚያምረው። ቆንጆ በጣም ወርቅ ሆኖ የተሰራ የሚያምር የፈርጥ ልብስ ነው ማለት ነው። እዚህ አይኗ ሁሉ ነገር ከለር አገባቡም ጥንቅቅ ብሎ የተሰራ የሚያምር አይነት ልብስ ነው። እንዳያችሁት የሚያምር ራሱን የቻለ ሻይን የሚያደርግ የተወሰነ ደግሞ ፈርጥ ቀላቅለን የምንሰራው አይነት ልብስ ነው። በጣም የሚያምር ልብስ ነው። እንግዲህ በፈርጥ ነው የሰራ ነው። ከዚህ በፊት 2 ወይ 3 ትዕዛዝ ነበረው። በፈርጥ አሳምረን ሰርተነዋል። ሰላም እንደምን አላችሁ ወደ ዳኒ ፈርጥ ቤተሰቦች፣ ዛሬ ደግሞ ጊዜያችን ጠብቀን የሚያማምሩ የፈርጥ ልብሶችን ልናሳያችሁ ይዘን ቀርበናል። እንግዲህ ብዙ ጊዜ ደንበኞቻችን የሚገጥማቸው አንድ ተመሳሳይ ችግር አለ። ይሄ ምንድነው? በፎቶ አይተው አንድ ልብስ ይወዳሉ፣ ከዛ ደግሞ ኦርደር ያደርጉታል። ነገር ግን ተሰርቶ ሲሄድ ፎቶና የተሰራው በጣም የተለያየ ይሆናል ማለት ነው። ይሄ ደግሞ የደንበኞቻችንን እምነት እያበላሸ ይገኛል። እኛ ጋር ስትመጡ ደግሞ ያው በጥልፍ ኤክስፐርት እንደመሆናችን ምንም አይነት እንደዚህ የፎቶ ልዩነት ችግር አይፈጠርም። በፎቶ ያዘዛችሁትን እኛ ጋር ፎቶውን አስመስለን ሳይሆን የምንሰራው ራሱን ፎቶውን ነው የምንሰጣችሁ ማለት ነው። ለዚህ ምስክር የሚሆነን አንዳንድ ልብሶችን ለሳምፕል ይዘንላችሁ ቀርበናል። ተከታተሉ። እሺ ይሄንን ልብስ ስናይ እንግዲህ በተደጋጋሚ ከዚህ በፊት አሳይተነዋል። የፍናን ልብስ ራሱን ነው እየሰራ ነው ማለት ነው። ከዚህ በፊትም ደንበኞቻችን አሳይተናቸው በአንድ አርብ ሳምፕል አሳይተን ነበረ። ያንን በማየት ደግሞ አንድ ደንበኛችን እንደዚህ አዛን እንደዚህ በጣም የሚያምር አድርገን ቆንጆ አድርገን ሰርተንላታል። እንደምታዩት በጣም ወርቅ ሆኖ የተሰራ የሚያምር የፈርጥ ልብስ ነው ማለት ነው። እዚህ ላይ እንግዲህ የፍናን ልብስ ቢሆንም የተወሰኑ የዲዛይን ለውጦችን አድርገንላታል። ያ ማለት መስቀሎቹ እንዲኖሩ አልፈለገችም። ምንም አይነት መስቀል የሚመስል ዲዛይን እንዲኖረው አልፈለገችም ነበር ደንበኛችን። እኛ ደግሞ እንደዚህ በፍላወር ቀይረን በጣም የሚያምር አድርገን ሰርተንላታል ማለት ነው። እንደምታዩት በጣም የሚያምር ሻይን የሚያደርግ በጣም ሲለበስ ውበት ያለው እንደዚህ እምር ብሎ ጽድት ያለ ልብስ ይዘንላችሁ ቀርበናል ማለት ነው። ይሄን ልብስ ኦርደር ብታደርጉን እንግዲህ ፎቶውን እንደምታዩት ነው ስክሪን ላይ እንዳስቀመጥንላችሁ። ምንም ልዩነት የለውም፣ ተመሳሳይ ነው የምንሰራው። ምክንያቱም ብቁ በሆነ ባለሙያና ልምድ ባለው ባለሙያ ነው የምንሰራው እኛ ስራችንን ማለት ነው። እንደዚህ እምር ብሎ ጽድት ብሎ ተሰርቷል ማለት ነው። እንደምታዩት ዋጋውን ባለፈውም እንደተናገርነው ባለፈው ቪዲዮአችን ላይ በ60 ሺህ ብር ጽድት ብሎ እንደዚህ ተሰርቶ ቀርቦላችኋል ማለት ነው። ኦርደር አድርጉን እንላለን። ከወገብ በላይ አሰራሩን ደግሞ እናሳያችሁ። ይሄ እንግዲህ ከመሰፋቱ በፊት ምን ይመስላል የሚለውን ለእናንተ ለማሳየት ይዤላችሁ የቀረብኩት ነው። ይሄ ከወገብ በላይ አሰራሩ ነው። እንደምታዩት ቁጭ ብሎ ዲዛይኑ ራሱ ምንም ያልቀረው ሙሉ ነገሩ የገባለት ነው። በጣም የሚያምር ነው። እዚህ ጋር እንግዲህ እንደሚታየው ፍላወር የሚመስሉ ዲዛይኖቹ በመስቀል የተቀየሩ ናቸው። እኛ ደግሞ እንደዚህ ቀይረንላታል ማለት ነው። ደንበኛችን ፍላወር ስለፈለገች የሚያምር አድርገን ሰርተነዋል። እዚህ ጋር የምታዩት ነገር እንግዲህ ስፌት የተማራችሁ ደንበኞቻችን ካላችሁ ዳርት ይባላል። ይሄ ክፍተቱ ማለት ነው። ይሄ የሴትዮዋ ልኬታ ስትለብሰው ፊት እንዲያደርግ መጨረሻ ላይ በስፌት የሚዘጋ ነው እንደዚህ ማለት ነው። እንደዚህ ሲዘጋ ትክክለኛ ሸፑን ጠብቆ እንዲያምር የሚያደርገው ነው። እዚህ ጋርም እንደሚታየው ብዙ ጊዜ ስፌት ላይ ዳርት ማንጠቀም ከሆነ ልብሱ ሲለበስ ፊት አያደርግም፣ ውበት አይኖረውም ማለት ነው። እንዲሁ ድርቅ ያለን የሚሆነው ይሄን ይመስላል። እንደሚታየው የጀርባው ፓርት ደግሞ ይሄንን ይመስላል። ይሄ አላለቀም። በቀጣይ ሳምንት እንግዲህ ደንበኞቻችን ጠብቁን። ይሄን ልብስ አልቆ ጽድት ብሎ ሲሰፋ ሲለበስ ምን እንደሚመስል ይዘንላችሁ እንቀርባለን ማለት ነው። ወደሚቀጥለው ልብስ እንሄዳለን። እሺ ወደሚቀጥለው ልብስ እንሄድ። ደግሞ እችን መካከለኛ ጥለት የምታምር ልብስ እናገኛለን ማለት ነው። እቺ ልብስም እንደምታዩት ፎቶ እንዳስቀመጥንላችሁ ፎቶውን ተመሳስላ ራሷን ሆና የተሰራች ልብስ ናት። እንደሚታየው ሻይኑ በጣም ነው የሚያምረው። ቆንጆ ሆኖ ነው የተሰራው። እንግዲህ እንደሚታየው የተለያዩ ሬንቦ ከለሮች ገብተውበታል። 2 አይነት የፈርጥ ከለር ነው የገባለት። ብዙም የበዛበት አይደለም ፈርጡ ማለት ነው። ነገር ግን የከለር አገባቡ በጣም ዝም ያለና የሚያምር ነው። ይሄ ፎቶ ጋር ማች ተደርጎ የተሰራ ነው። እንግዲህ ደጋግሜ እንደምናገረው እኛ ቤት ላይ የከለር ችግር ምንም አይነት ችግር አይገጥማችሁም ደንበኞቻችን። ምክንያቱም ብቁ የሆነ ባለሙያ ላይ ነው ስራው የሚሰራው ማለት ነው። በጣም የሚያምር ነው። እንደሚታየው የጥልፍ ልብስ ልስላሴውን ለማሳየት ያክል ደግሞ ይሄንን ይመስላል። እንግዲህ በጣም ለስላሳ ነው ሲጠለፍ፣ ይሄን ይመስላል። ምንም የጥልፉ የመድረቅ ችግር የለበትም። እንደሚታየው በጣም የሚያምር ልብስ ነው። ይሄ ልብስ እንግዲህ ጥንቅቅ ብሎ ተሰርቶ በ5 አርብ ጽድት ብሎ ተሰርቶ በወራጅ ማለት ነው እንደ ፎቶ እንዳያችሁት በ26 ሺህ ብር ነው ይዤላችሁ የቀረብኩት። ኦርደር አድርጉን አሳምረን እንሰራላችኋለን ማለት ነው። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ይሄንን የፎቶ ልብስ ደግሞ ይዤላችሁ ቀርብ ያለው ይሄም እንግዲህ ስክሪኑ ላይ እንዳደረግኩላችሁ የፎቶ ልብስ ነው። በጣም የሚያምር በቀይ ከለር እና በቤጅ ከለር የተሰራ ነው። የሚያምር ነው። ሻምፓይን ከለር የገባበት በጎልደን ሲልቨር ሚክስ ተደርጎ ፊኒሺንጉ የተሰራ የሚያምር ቀይ ፈርጦችና ሬንቦ ፈርጥ ሚክስ ተደርጎ የገባበት በጣም የሚያምር ልብስ ነው እንዳያችሁት ከፎቶ ጋር። ይሄም ምንም አይነት ልዩነት የለውም። በአካል ቢታይ ደግሞ ይበልጥ ውበት ያለው በጣም የሚያምር ልብስ ነው። እንደምታዩት ጽድት ብሎ የተሰራ ልብስ ነው። ይሄን ልብስ እንግዲህ ኦርደር ብታደርጉን በጣም የሚያምር አድርገን ነው የምንሰራው። ይሄ እንግዲህ
እንደዚህ ጽድት ብሎ ተሰርቶ አልቆለት በ28 ሺህ ብር ይዘንላችሁ ቀርበናል ማለት ነው። እሺ ወደ ቀጣይ ልብስ ስንሄድ ደግሞ ይሄንን ልብስ እናገኛለን። ይሄ ልብስም እንዲሁ በጥልፍ የተሰራ በጣም በተደጋጋሚ የተሰራ የማይሰለች የሚያምር አይነት ልብስ ነው። እንግዲህ እንዳያችሁት በጣም ብዙ ሰው ያውቀዋል። ይሄን ልብስ በተለያየ ከለር ተሰርቷል። እኛ ጋር ደግሞ ከስተመራችን ኦርደር ባደረገችን በዚህ ከለር መሰረት ቆንጆ አድርገን ሰርተነዋል ማለት ነው። እዚህ ጋር አረንጓዴ ፈርጦችን ተጠቅመናል። ሬንቦ አለ። እዚህ ጋር ደግሞ ቢጫ ፈርጥ ተጠቅመናል። የሚያምር ከለር አገባብ ያለው የሚያምር ልብስ ነው። እንዳያችሁት እንደዚህ ጽድት ብሎ ተሰርቷል። እንግዲህ ይሄንን ልብስም ሌላም የጥልፍ ልብስ ኦርደር ብታደርጉን ጥራቱን ጠብቀን አሳምረን ጽድት አድርገን ነው የምንሰራላችሁ ማለት ነው። ይሄ ልብስ እንግዲህ እንደዚህ አምሮበት ቆንጆ ሆኖ ተሰርቶ አልቆለት በ26 ሺህ ብር ይዘንላችሁ ቀርበናል ማለት ነው። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ቢጫ ከለር አድናቂ ለሆናችሁ ደንበኞቻችን ይሄ የጥልፍ ሳምፕል ተሰርቷል ማለት ነው። እንደምታዩት ይሄን ፎቶ ያለው በጣም የሚያምር ቆንጆ የሆነ ልብስ ነው። እንዳያችሁት ጽድት ብሎ የተሰራ የጥልፍ ልብስ ነው ማለት ነው። ዲዛይኗ ሁሉ ነገር ከለር አገባቡም ጥንቅቅ ብሎ የተሰራ የሚያምር አይነት ልብስ ነው። እንዳያችሁት ቆንጆ ሆኖ የተሰራ ነው። ብዙ ጊዜ እንግዲህ አሁን ላይ ሁሉ ነገር እየተቀየረ ነው። በዱባይ ክር ነው መሰራት ያለበት የጥልፍ ልብስ ማለት ነው። ምክንያቱም እንዳይከብድ ማለት ነው። ከዚህ በፊት ስንሰራ የነበረው የጥልፍ ልብሶች በሙሉ ይከብዱ ነበረ። ይሄ ግን በዱባይ ክር የሚሰራ ስለሆነ በጣም ሶፍት ነው። ሲለበስም ቀላል ነው። ከሽመና ልብስ የተወሰነ ብቻ ልዩነት ያለው ነው። ሽመና ልብስ ነው የሚመስል ቀላል ናቸው አሁን የሚሰሩት ልብሶች ማለት ነው። በዱባይ ክር ከተሰራ በጣም የሚያምር ይሆናል። ጥንቅቅ ብሎ ነው የሚሰራው። እንደዚህ ጽድት ብሎ እንግዲህ እንዳያችሁት ወራጅ አለው የራሱ በ5 አርብ ነው የሚሰራው። እንደዚህ ጽድት ብሎ ተሰርቶ አልቆለት በ27 ሺህ ብር ይዘንላችሁ ቀርበናል። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ሲምፕል የሆነች ከለር አገባብ ያላት ሲምፕል ዲዛይን ያላት የምታምር ልብስ ይዘንላችሁ ቀርበናል። እንግዲህ ይሄ ልብስ ከትልቅ ዲዛይን ላይ ተመርጦ ደንበኛችን ቀለል አድርጋችሁ በጣም ሲምፕል ሁልጊዜ የማደርገው አይነት አድርጋችሁ ስሩልኝ ስላለችን በዛ መልኩ የሰራነው ነው። ብዙ ፈርጥ አልበዛበትም። እንደዚህ ልቅም ተደርጋ የተሰራች ነች። እንግዲህ ይሄ የሲንጀር ጥልፍ አይመስልም። በጣም ልቅም ብሎ የተሰራ ፐርፌክት የሆነ ስራ ነው። እንደምታዩት በጣም የሚያምር ነው። ሲያልቅ እንግዲህ ሁሉንም በቀጣይ ሳምንት እናሳያችኋለን ብለን እናስባለን። ሁሉ ነገር ተገጣጥሞ ሲለበስ ደግሞ ምን እንደሚመስል የመጨረሻውን ፋይናል ሉክ እናሳያችኋለን ማለት ነው። ይሄ ልብስ እንደዚህ አምሮ እንግዲህ ጽድት ብሎ በ5 አርብ ነው ሊሰራ የሚችለው ቀጭን ጥለት ስለሆነ ማለት ነው። በ5 አርብ ሲሰራ ብትን ይላል የሚያምር ነው የሚሆነው። ጽድት ብሎ ተሰርቶ አልቆለት እንግዲህ ይሄ በ24 ሺህ ብር ይዘንላችሁ ቀርበናል። ኦርደር አድርጉ እንላለን። ወደሚቀጥለው ልብስ እንሄድ። ደግሞ ለፕሮግራም የሚሆን ልብስ ይዘንላችሁ ቀርበናል። እንግዲህ ለሙሽራ እናት የሚሆን እንዲሁም ለግራጁዌሽን፣ ለአስመራቂ፣ ለቤተሰብ፣ ለፋሚሊ የሚሆን የሚያምር ልብስ ነው ይዤላችሁ የቀረብኩት። ይሄ ልብስ እንግዲህ አዲስ ነው። ፎቶውን እዚህ ከላይ እናስቀምጥላችኋለን። በጣም የሚያምር ልብስ ነው። እንግዲህ አዲስ የሆነ ለየት ያለ ዩኒክ የሆነ ከለር አገባብ ያለው ግሪን ከለርም አለው፣ ቬጅ ከለር መደብ አለው። እዚህ ጋር ደግሞ አብሽ ከለር ከጎልደን ካር ሚክስ ተደርጎ የገባበት የሚያምር ራሱን የቻለ ሻይን የሚያደርግ የተወሰነ ደግሞ ፈርጥ ቀላቅለን የምንሰራው አይነት ልብስ ነው። በጣም የሚያምር ልብስ ነው። እንግዲህ ይሄን ልብስ ኦርደር ብታደርጉ የሚገርም አይነት ልብስ ነው። ሲያልቅ እንግዲህ በጣም የሚያምር ነው። ፎቶ ላይ እንደምታዩት በሌላ አይነት አሰራርም ቢሰራ ውበት ያለው በጣም የሚያምር ልብስ ነው። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት በ26 ሺህ ብር ይዘንላችሁ ቀርበናል ማለት ነው። ወደሚቀጥለው ልብስ እንሄድ። ደግሞ ይህንን የመሰለ ድምቅ ያለ በጣም የሚያምር ሻምፓይን ከለር። አሁን ላይ ሻምፓይን ከለር በጣም የተወደደ ነው፣ የጠፋ ከለር ስለሆነ ማለት ነው። በጣም የሚያምር ነው። እንደሚታየው ጎልደን አይደለም ሻምፓይን ከለር ነው። በጣም የሚያምር ቆንጆ የሆነ ልብስ ነው። እንደምታዩት ቀይ ከለር አለው። ለየት ያለ ቀይ ከለር ራሱን ይቻላል። ከዛ ደግሞ ግሪን የሚመስል ላይት የሆነ ከለር ገብቶበታል። ከላይም ከታችም ፍሬም አለው ራሱን የቻለ የሚያምር ልብስ ነው። እንደሚታየው የአርቡ ስፋት ደግሞ ሰፊ ነው፣ ብትን ያለ ነው። እንግዲህ ጀርባው ይሄ የሚለብስ ነው፣ መሸፈኛ ይኖረዋል፣ ጫማ እንዳይዝ ማለት ነው። የሚያምር ተደርጎ ነው የተሰራ። ከዛ ደግሞ ነጠላው ስፋቱ እንደሚታየው ለፕሮግራም የሚሆን የሚያምር አይነት የነጠላ ስፋት ያለው ነው። ቆንጆ ልብስ ነው። እንግዲህ ይሄ ልብስ ኦርደር ብታደርጉን ታተርፉበታላችሁ። ይሄ ልብስ እንግዲህ ጥንቅቅ ብሎ በማንኛውም አይነት አንገት አሰራር ተሰርቶ አልቆለት በ32 ሺህ ብር ይዘንላችሁ ቀርበናል ማለት ነው። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ይሄን ልብስ እናገኛለን። ይሄ ልብስ ከዚህ በፊት ተሰርቷል።
ለየት ያለ ልብስ ነው። እንደሚታየው ደረጃ ደረጃ የሚመስሉ ቀጫጭን ጥለቶች ተደራርቦ የተሰራ አይነት ዲዛይን ያለው የሚያምር የጥለት ስፋት ያለው ነው። በ60 ሴንቲ የተሰራ ቆንጆ ሽመና ልብስ ነው። እንግዲህ የአርቡ ስፋት ደግሞ እንደሚታየው 74 ሴንቲ ነው የሚሆነው ማለት ነው። ሲገጣጠም ልክ እንደ 5 አርብ ሊሆን የሚችል የሚያምር ነው። ከዛ ደግሞ መደቡ በሻምፓይን ከለር መደብ ተደርጎ የተሰራ ነው። እንግዲህ ይሄን ልብስ ኦርደር ብታደርጉት በጣም የሚያዘንጥ የሚያምር ነው። ውስጡ ላይ እንደሚታየው ብዙ አይነት የከለር ብልጭልጮች ገብተውበታል ሚክስ ተደርገው ማለት ነው። ለዛ ነው ሻይን የሚያደርገው በደንብ በጣም የሚያምር ልብስ ነው። እንግዲህ ይሄን ልብስ እንደዚህ ቆንጆ ሆኖ በማንኛውም አይነት አንገት አሰራር ቢሰራ በ22 ሺህ ብር ይዘንላችሁ ቀርበናል። ኦርደር አድርጉ እንላለን። እሺ ወደሚቀጥለው ልብስ ስንሄድ ደግሞ ይሄን ልብስ እናገኛለን። ይሄን ልብስ በተደጋጋሚ አዛችሁናል ደንበኞቻችን፣ እኛም ደግሞ ጽድት አድርገን ልቅም አድርገን ሰርተን ልከንላችኋል ማለት ነው። የላክንላችሁ ደንበኞቻችን ደግሞ በኮሜንት እስኪ ምን ይመስል እንደነበር የሆነ ነገር ጻፉልን። የሚያምር ነው። እንግዲህ እንዳያችሁት በፈርጥ ነው የሰራ ነው። ከዚህ በፊት 2 ወይ 3 ትዕዛዝ ነበረው። በፈርጥ አሳምረን ሰርተነዋል። በጣም የሚያምር ነው። ቪዲዮ ላይም ያለፉት ቪዲዮዎች ላይ ቀርጸን አስቀምጠንላችኋል። እሱን ማየት ትችላላችሁ ሲያልቅ ምን እንደሚመስል ማለት ነው። ይሄ ግሪን ነው እንግዲህ መደቡ ለየት ያለ ነው። ኦሬንጁ ደግሞ ፍዝዝ ያለ ኦሬንጅ ነው የገባበት። ከዛ ደግሞ ቀይ ብልጭልጭ የገባበት ነው። በታች በኩል ብቻ ፍሬም የገባበት የሚያምር ተደርጎ የተሰራ ነው። እዚህ ጋር ትልልቅ መስቀሎች የሚመስል ዲዛይን ገብቶበታል። ይሄ ልብስ በጣም የሚያምር ነው። እንግዲህ ኦርደር ብታደርጉን የምታተርፉበት የምትዘንጡበት ልብስ ነው የሚሆነው። በፈርጥ ጽድት ብሎ ተሰርቶ አልቆለት በ22 ሺህ ብር ይዤላችሁ ቀርብ ያለው ኦርደር አድርጉ እንላለን። እንግዲህ ውድ ደንበኞቻችን ዛሬ ይዘንላችሁ የቀረብናቸው ልብሶች እነዚህን ይመስሉ ነበር። ነገር ግን ሰብስክራይብ ያደረጋችሁ አይደለም፣ ቆንጆ ቆንጆ ስራዎችን በቀጣይ ስለምናሳያችሁ ሰብስክራይብ አድርጉን፣ ኮሜንት አድርጉ፣ እኛን ስለሚያበረታን ማለት ነው። እንግዲህ በቀጣይ እነዚህ ልብሶች እስካሁን ያሳየናችሁ በሙሉ ተገጣጥመው ምን እንደሚመስሉ ይዘንላችሁ እንቀርባለን። እስከ ሳምንት መልካም ጊዜ